ደራሲ ህይወት ምሻው። እራት በልተው ሚስቱ ይሄ ነገር ይገማኛል እያለ የሚያጥላላውን አረንጓዴ ሻይዋን ሶፋ ላይ ጥምዝምዝ ብላ ተቀምጣ ጠጥታ እስክትጨርስ ጠበቀና እቅጩን ነገራት። ይሄ ትዳር በቅቶኛል፣ ፍሬ ላገባ ነው፣ ስለዚህ አስቢበት አላት። ያልተጠበቀ ዱብዳ ስላልነበር ድንጋጤ አላየባትም። አንድ ቤት ይኖሩ እንጂ ይሄ ትዳር ከፈረሰ ሰንብቷል። ልቡ ከሸፈተ ዓመታት፣ ሌላ ሴት ከያዘ ወራት፣ ትዳሩ ካከተመ ዘመናት ተቆጥረዋል። የተቀመጠችበት ሶፋ አጠገብ የተቀመጠው ትልቅ ቋሚ መብራት የሚረጨው ብርሃን ተጠቅሞ ፊቷ ላይ ያለውን የስሜት ለውጣጤ ነው። ቅንድቧ ከፍ፣ አይኖቿ እዝን፣ ፊቷ ከፍት አላለም። እንዲያውም ፊቷ ይበልጥ ጸዳል የመሰለ ከመብራቱ በላይ ብርሃን የረጨ መሰለው። ከፊቷ የሚመነጨው ብርሃን ነው መብራቱን የሚያሳየኝ ወይስ ከመብራቱ የሚፈልቀው ብርሃን ነው ፊቷን ያሳየኝ ብሎ እስኪደናገር ከጥቂት ሳምንታት ወዲህ ቤት ባደራቸው ምሽቶች ሁሉ ያስተዋለው ከራት በኋላ ልጆቻቸው በሙሉ ከተኙ በኋላ እዚሁ ሶፋ ላይ ተሰብስባ ተከምራ ቦርጬን ያጠፋል የምትለውን አረንጓዴ ሻይ ከፔርሙስ በሚወዳደር ግብዳ የሸክላ ሲኒ መጋቷን ነው። አይኖቿ ምን ላይ እንደተሰኩ ሳይታወቁ የቤቱን ግድግዳ አልፈው ሌላ ዓለም የሚያዩ ያህል ቡዝዝ ይላሉ። ያላትን ከማለቱ በፊት ፍርሃት ቢጤ ወሮት ነበር። የጥፋተኝነት ስሜት ግን ሽውም አላለው። ለምን ሲባል የጥፋተኝነት ስሜት ይሰማዋል። ይህን ትዳር ማፍረስ የሞተን መገነዝ፣ የተገነዘን መቅበር ነው። በንብረት እንደማይጣላት ከነገራት ወዲህ ውጭ ማለቱንና የፍቺ ውሳኔውን አፍ አውጥታ ባትነግረውም እንደተቀበለችው በብዙ መልክ አሳይተዋለች። ቀስ በቀስ ዛሬ ውጭ ነኝ አልመጣም፣ ልጆቹን ደህና ደሩ በይልኝ፣ በሩን መቆለፍሽን እንዳትረሺ፣ ለአንድ ለ3 ቀናት ደብረ ዘይት መሄዴ ነው እያለ አዲሱ ህይወቱን ሲያሳያት ያለሱ መኖርን ሲያለማመዳት አራስ ነብር ሆና አልተጣላችውም። ከዚያ በኋላ ባሰበት። ቤቱን ሳያጎድልባት በብዙ ቱቦ የሚፈስለትን በርካታ ብር በየቦታው በፈለጋት ሴት ላይ ይረጫል። የተመኛትን ወጣት ጭኖች ፈልቅቆ ገብቶ በፍሳሃ ያድራል፣ ይከርማል። ሲፈልግ ቤቱ ይመጣል፣ ሲሻው ያንዱ ልጁ ክፍል፣ ሲያሰኘው በባልና ሚስት አልጋቸው ላይ ያለ ሚስቱ ይተኛል። ይበላል፣ ይጠጣል። ከዚያ ደግሞ ወደ ውጪ። ያላትን የሰማች አትመስልም፣ ወይም ደግሞ መልስ አያስፈልግም ብላ ወስናለች። ፊቷና መላ አካሏ ላይ ታላቅ ግድ የለሽነት እየታየ ባለችበት ሁኔታ ሻይዋን በለሆሳስ ትጠጣለች። ከውጪ 3 ውሾች እኔ በልጣለሁ በሚል ፉክክር በሚመስል ሁኔታ በየተራ ያለ ማቋረጥ ይጮሃሉ። ከዚያ ደግሞ ያላዝናሉ። ማናደዳቸው በድጋሚ መልስ ስጪኝ በሚል አይነት አይት ታደረጋት። መተንፈስ ያቆመች ወደ ሐውልትነት የተቀየረች መሰለው። ድንገት ቀስ ብላ ተነሳችና የሻይ ኩባያውን እንደያዘች ከሳሎን ጋር ተቀላቅሎ ወደ ተሰራው ጭስ የማይጨስበት ዘመናዊ ኩሽናቸው ሄደች። አይቷት እንደማያውቅ ሁሉ በልዩ ትኩረት አያት። የቀጠለችው ሂዩማን ሄር ትልቅ መቀመጫዋ ላይ አርፎ በተነቃነቀች ቁጥር የመቀመጫዋን እንቅስቃሴ እየኮረጀ ይነቃነቃል። ዳሌዋ ከሚያስታውሰው ሰፍቷል። ጭኖቿ ከሚያውቃቸው ዶልዘዋል። ጀርባዋን እንደሰጠችው የዕቃ ማጠቢያው ጋር ሄዳ ውሃውን ከፈተች።
ኩባያውን እያጠበች እንደሆነ ገመተ። አንድ ኩባያ ለማጠብ ብዙ ውሃና ጊዜ ፈጀባት። ምናልባት ኩባያ ብቻ አይደለም የምታጥበው፣ ያላትን ነገር የፈጠረባትን ሐሳብና ጭንቀት አብራ እያጠበች ይሆናል። ኩባያውን የኩሽናው ድንጋይ ጠረጴዛ ላይ ስታስቀምጥ ይሰማዋል። ጓ ተመልሳ ወደ ሳሎን መጣች። ይህን ጊዜ መልስ የለም አላት። ቡዝዝ ባሉ አይኖቿ እያየችው ልተኛ ነው ብላው ወደ መኝታ ክፍሎቹ የሚወስደው ደረጃ ወዳለበት ቦታ ሄደች። የደረጃውን መወጣጫ ይዛ ቀስ በቀስ ወደ ላይ እየሄደች መጨረሻ ላይ ከእይታ ወጣች። ስልኩን ሲጎረጉርና ሲያስብ ቆየና ዋናው በር መዘጋቱን አረጋግጦ ወደ መኝታ ቤታቸው አመራ። ገርበብ ብሎ የነበረውን በር ከፍቶ ሲገባ የምግብ ማቀዝቀዣ በረዶ ቤቱን በር የከፈተ ያህል ከፍተኛ ቅዝቃዜ አጣፈረው። ቅዝቃዜ ገረፈው። አየሩ አይደለም፣ የክፍሉና የሚስቱ በራድ ስሜት ነው ብርድ ሆኖ ያንዘፈዘፈው። ድንግዝግዝ ያለ ብርሃን የሚረጨውን በሷ በኩል ያለውን ራስጌ መብራት አጥፍታ በሱ በኩል ያለውን ግን እንደበራ ትተዋለች። ለ11 ዓመታት እንዳደረገው ልብሱን አወላልቆ በሙታንታ እንደቆመ የወለቃቸውን ልብሶች ጥግ ላይ ያለው ወንበር ላይ ከመረና የሌሊት ልብሶቹን ፍለጋ ወደ ትልቁ ሰፊ ቁም ሳጥን ሲሄድ የሚፈልጋቸው ፒጃማዎች አልጋው ግርጌ ላይ ተሰትረው አያቸው። አዘጋጅታለት ኖሯል። ለባብሶ አልጋ ውስጥ ገባ። አልጋው ክፉኛ ቀዘቀዘው። ሚስቱ ለዓመታት እንዳደረገችው ጀርባዋን ሰጥታው በራሷ በኩል ጫፍ ላይ ኩምተር ብላ ተኝታለች። በመሃላቸው ያለው ክፍተት 3 ቀጫጭን ሰዎችን በምቾት ያስተኛል። በትርቀውም ሰውነቷ የመከፋትና የቅሬታ ስሜትን የሚረጭ መሰለው። ደግሞ አትተነፍስም እንዴ? ከሱ ጋር አንድ ክፍል አየርን መጋራት ተጠይፋ ጭራሹን መተንፈስ ያቆመች ትመስላለች። ጠዋት ሲነቃ አልጋ ውስጥ አልነበረችም። ልጆቹ ውጪ ሲራገጡና ሲላፉ ሲጮሁና ሲስቁ ይሰማዋል። ተነሳና 20 ፑሽአፕ ሰራ። ከዚያ ቁም ሳጥኑ ላይ የሚገኘው መስተዋት ፊት ለፊት ቆሞ ሰውነቱን አደነቀ። ለ47 ዓመት ጎልማሳ ምንም አልል ብሎ ፈገግ አለ። ወደ ታች ሲወርድ 2 ሰራተኞች የምግብ ጠረጴዛውን በብዙ አይነት ቁርስ ለመሙላት ውጪ ካለው ኩሽና ወደ ውስጥ ሲመላለሱ አየ። ሁለቱንም አያውቃቸውም። ማናችሁ? ቡና የት አለ? ብሎ ጮኸ ወደ ጠረጴዛው ተጠግቶ። አንደኛዋ ተፈልቶ በፔርሙዝ ከተቀመጠው ቡና ቀርታ ሰጠችው። ኩባያውን ይዞ ወደ በረንዳ ሄደ። ልጆቹ በአንድ ጊዜ መተው ወረሩት። አይ ልጆች መከራ እኮ ናቸው። እንዴት ሰው ለአንድ አፍታ ሊያውም በዚህ ጠዋት ብቻውን መሆን አይፈቀድለትም ብሎ አሰበ። እናታቸው የታለች? ሁለተኛ ልጁን ጠየቀው። ገበያ ሄዳለች አለው። በዚህ ጠዋት አለ በንዴት። ገና 2 ሰዓት ነው። በዚህ ጠዋት ገበያ የምትሄደው ምን አባቷ ልትገዛ ነው? ልጆቹን ብዙ ያቀርባቸው። ከልጆቹ ጋር የሚላፋና የሚቃለድ አይነት አባት አይደለም። ሆኖም አያውቅም። በተለይ የማያልቅ ጥያቄያቸው ትዕግስቱን ያስጨርሰዋል። ባባ ልጆች እንዴት ነው የሚወለዱት? ባባ ሰማይ ለምን ሰማያዊ ሆነ? ባባ መብረቅ ከየት ነው የሚመጣው? ባባ አትክልቶች ግን ልጅ አላቸው? ልጆችን መፍጠር ደስ ይላል፣ ማሳደግ ግን መራራ ትግል ነው ይላል። አባቱን አያውቅም። በሶማሌ ጦርነት ነው የሞተው ይሉታል። የዚህ ሀገር ጦርነት አያልቅ።
በየትውልዱ የመጣ የብዙ ልጆችን አባት ይሰለቅጣል። ሕይወት ደግሞ አባት አልባ ልጆችን ያለምንም ያስተዳደግ መመሪያ በተራቸው አባት ታደርጋለች። የአባቱ መርዶ ሲመጣ እናቱ ባሌ ለሀገሩ ሲዋጋ ሞተብኝ፣ እንግዲህ ልጆችን ማሳደግ ስለማልችል መንግስቱ ኃይለ ማርያም ያሳድጋቸው ብላ እሱንና 4 እህቶቹን ለመንግስት ሰጠቻቸው። ዝዋይ ሕፃናት አምባ ውስጥ ነው ያደገው። ስሜቱን መዋጥና አለማሳየትን ተምሮ ሲበሳጭ ግድግዳ በቡጢ እየመታ ነው የጎረመሰው። ደስታን የሚያመጣለት ብቸኛው ነገር ጠብ ነበር። ድብድብ ሲወድ በእድሜ የሚበልጡትን ልጆች ሁሉ በቦክስ ደም በደም አድርጎ ሲመጣ ያለው ደስታ። እኔም እንደ አባቴ ጦርነት ሄጄ ነው የምሞተው ይል ነበር። ሕይወት ግን ሌላ ጣፋንታ ሰጠችው። ሚስቱ መኪናዋን አቁማ ትናንሽ የፍሬሽ ኮርነር ፌስታሎች ይዛ ስትገባያት በረንዳው ላይ ተገትሮ እያያት መኖሩን እንኳን እውቅና ሳትሰጠው አልፋው ገባች። ከ20 ደቂቃዎች በኋላ የመጀመሪያ ልጁ መጣችና ባባ ጥብስ ደርሷል ና ብላለች ማሚ አለችው። ወደ ውስጥ ሲመለስ ልጆቹና ሚስቱ ምግቡን ከበው ሰፍረዋል። ተቀላቅሏቸው ቅድም ስላላየው አሁን የተዘጋጀ እንደሆነ ያወቀውን ጣፋጭ ጥብስ ግጥም አድርጎ በላ። ሰራተኞቹ ሳይሆኑ ሚስቱ እንደሰራቸው አውቋል። ስጋ ስለማትወድ በጠዋት ተነስታ ሄዳ የገዛችው ለሱ ስትል እንደሆነም አውቋል። ባባ ሻወር ሳትወስድ ነው እንዴ ብሬክፋስት የምትበላው? አለ የመጨረሻው ልጁ። አንዳንዴ በልቼ ብታጠብም ችግር የለውም፣ ባልታጠብም ምንም አይደለም ብሎት ቶሎ ብድግ አለ። ተጨማሪ ጥያቄዎችን ሽሽት። በፍጥነት ደረጃዎቹን ወጥቶ ጥርሱን ሊቦርሽና ፊቱን ሊታጠብ ወደ መታጠቢያ ክፍሉ ሲገባ ከታች ጮክ ብሎ የሚጠራ ስልኩን ሰማ። ስልኩን መመገቢያ ጠረጴዛ ላይ ጥሎት እንደመጣ ሲያውቅ ካለበት ለማንሳት ደረጃውን መውረድ ሲጀምር ሚስቱ ስልኩን አንስታ ሄሎ ስትል ደረሰ። ግራ በመጋባት አጠገቧ ደረሰና ለምን አነሳሽብኝ በሚል አስተያየት ሲያያት ስልኩን በያውልህ እያቀበለችው ልጆቹ አጠገብ ሸርሙጣ ናት ብላው ሄደች። ልጆቼን በዚህ አፍሽ ነው የምትስሚያቸው? አለ በብስጭት። ልጆቼን ነው ያልከው? የት ስታውቃቸው? ጥሏት ሄደ። ሄሎ አለ ስልኩን ወደ ጆሮ አስጠግቶ። ሄሎ ሙሌ እኔ ነኝ። ፍሬ ነበረች። ፍሬ እንዴት አደርሽ? ነገሩን እንዴት እንዳደርክ ለማወቅ ጓጉቼ እንቅልፍ ባይኔ አልዞረም። ነገርካት? እኔ ደውልልሽ ነበርኩ፣ ቁርስ ላይ ነበርኩ ከልጆቹ ጋር። ይቅርታ ሙልዬ አላስችላለኝ፣ ተጨንቄ እኮ ነው። ምን ያስጨንቅሻል? እንዴት አልጨነቅም? ያው 3 ሰዓት አለፈ እኮ። ነገርካት? ገድላው እንዳይሆን ብለሽ ነው? በስማም በላ አንተ ምን ሆነ ነው? እና ታዲያ ምንድነው ጭንቀቱ? ምናልባት ሐሳብህን ቀይረህ ከሆነ ብዬ ነው። ለምንድን ነው የምቀይረው? ሕፃን ነኝ እንዴ? እንደዛ አላልኩም ሙልዬ። እሺ አሁን ነገርካት ወይ? አዎ። ምን አለች? ምን ትላለች? ታውቃለች እኮ። ቢሆንስ ምን? አለቀሰች? ወይ አንቺ ደግሞ አድረሽ ሕፃን ጥሬ ትሆኛለሽ። ትልቅ ሰው እኮ ናት፣ የልጆች እናት። እና ምን አለች? ምንም ማለት ምንም ነዋ። ሁሉ ነገር አልቋል እኮ። እኔም አውቃለሁ፣ እሷም ታውቃለች። ንብረቷን ስላልከለከልኳት ምን ቸገራት? ማለት ድርሻዋን ነዋ። እንዴ እኔ ልታገባ አይደል እንዴ? እና እኛስ በምን እንኖራለን? ማለት ንብረት ክፍፍሉ ፌር እንደሚሆን ታውቃለች አይደል? ሁሉን ወስዳለሁ ብላ አስባ እንዳይሆን። ውይ አንቺ ነገር ብር
ሁሉ ነገር ትቼ ወደ አንቺ እመጣለሁ። ዛሬም ጉዳይሽ እሱ ነው? ሙሌ ለኑሯችን እኮ ነው አለ አይደል? ኦኬ አሁን ይሄን የምናወራበት ጊዜ አይደለም፣ በኋላ ስንገናኝ። ሙሌ አቤት። በደንብ አስረዳት፣ በኋላ እኔ ጣጣ አልፈልግም። መኝታ ቤት ውስጥ በር ዘግቶ በለሆሳስ ቢያወራትም ሚስቱ እያዳመጠች እንደሆነ ግን ገብቶታል። የቤቱ ጸጥታ ኮሽ አለ ማለት አጠራጥሮታል። ሶፋና ጠረጴዛዎቹ ሁሉ፣ ግድግዳና መስኮቱ ሁሉ ጆሮዋ እንዲሆኑ ያዘዘቻቸው እስኪመስል። የሴቶች ጆሮ ታምረኛ ነው። ቤት ውስጥ ከሌሎች 10 ለፍላፊ ሴቶች ጋር ተቀምጠው ጮክ ብለው ወሬ እየተሻሙ ሰው እያሙ በ100 ሜትር ርቀት ደጅ ከ10 ልጆች ጋር ሲጫወት የነበረ ልጃቸውን ድምጽ ሰምተው ልጅ ወድቆ እያለቀሰ ነው ብለው ሲበሩ የሚሄዱ ፍጥሮች ናቸው። ስለዚህ ወሬውን እያዳመጠች እንደሆነ አውቋል። ፍሬን በኋላ እናወራለን ብሎ አጣርፎ ስልኩን ዘጋባትና ባለበት ቆመ። ሚስቴ አደባባይ ከወጣችው ሽማዬ ጋር ሳወራ ሰማችኝ ብሎ መጨነቁ አሳፈረው። ወዲያው ግን ሀፍረቱን አጣጥፎ ኪሱ ከተተና ለባብሶ ወጣ። በነጋታው ወደ ቤት መጥቶ አንዳንድ ነገሮች ሻንጣ ውስጥ ሲጨምር ሚስቱ ከኋላው መጣችና ለመሆኑ እድሜዋ ስንት ነው አለችው። የማ ትለኛለህ እንዴ ሙሉጌታ? ትንሽ እንኳን ለኔ ክብር ይኑርህ። ሸርሙጣ ስም አላት። ስንት ዓመቷ ነው? ምን ያደርግልሻል? እንዲሁ ለማወቅ። እኔ እንጃ። አገባታለሁ የምትላትን ሴት እድሜ አታውቅም? 23 24 ሙሉጌታ ይህች ልጅ ናት ወዳ ለትዳር የምትፈልግ? መልስ ሳይሰጣት በፊት ጥላው ሄደች። ይህ በሆነ ወር ሳይሞላ ከመጋባታችን በፊት አብረን መኖር እንፈልጋለን ብሎ ጓዙን ጠቅልሎ ከፍሬ ጋር መኖር ጀመረ። ወራት ቆይቶ ፍሬን መጠጥ ቤት ወስዶ ሞቅ ሲያሰኛት ወጣት ከንፈሯን ሲስመው ፈርጣማ ጭኖቿን ሲዳብሳቸው ተሰጠው የነበረው ደስታ አብሮ በመዋል አብሮ በማደር ሲደበዝዝ ተሰማው። ውሽማው ሚስት ስትሆን በፍጥነት ታከተችው። ራስ ወዳድነቷ ከራሷ መልክና አቋም በፍቅር መውደቋ ከፀጉርና ጥፍሯ ከልብስና ጫማዋ ከሽቶና ጌጦቿ ያለፈ ንግግር አለማውቋ ዘጋው። በስሎና ታሽጎ የመጣን መብላት እንጂ ሳት አንድዶ ከጥፎና አቁላልቶ ማብሰል አትፈልግም አትችልም። በአንድ በኩል ወጣትነቷ ትኩስነቷና ነፃነቷ ጠፍንጎ ያዘው። በሌላ በኩል ቁም ነገር ማጣቷና ከራሷ ሌላ ለማንም ያልነበራት ፍላጎት ብረር አለው። ተወዛገበ። የሚስቱን ምግብ እየበላ የጮኛውን ትኩስ ጭን እየሞቀ መተኛት ተመኘ። እንጋባለን እያሉ ሳይጋቡ አብረው ሲኖሩ ዓመት እንደሞላቸው ክፉኛ ታመመ። ፍሬ ቁንጅናዋን ከመጠበቅ የተረፈ ሰዓቷን በህመም ለሚማቀቀው ቦይ ፍሬንዷ መዋል ግፍ ሆኖ ታያት። በኋላ እንደሰማው ለብሩ አግብቼው ነፃ ነርስ ሊያደርገኝ ነው እንዴ ትል ነበር። ያን ጊዜ ነው የልጆቼ እናት ጥላት ትጥለኝም ብሎ ሚስቱ ጋር እየተንፏቀቀ ሄደው። የሙሽርነት አልጋቸው ላይ አስተኝታ ወደ ጤንነቱ ልትመልሰው ብትሞክርም አልሆነላትም። ባንኮክ ይዘሽኝ ሂጂ አላት። ይዛው ሄደች። በሽታው ውስጡን በልቶ ጨርሶታል፣ አይተርፍም አሏት። ይዛው ተመለሰች። ቅዠትና መጠውለጉን ላብና ራሱ ላይ መጸዳዳቱን ሳትጠየፍ አንዲት ቀን ደከመኝ ሳትል አስታመመችው። በመሃል እያሳለ ወደ ራሱ ሲመለስ ግን እጆቿን ይዞ አላመሰገናትም። ከሁሉ በፊት ፍሬ ግን የትገባች ይላል። ጆሮዋን ባለማመን ምን ትለዋለች? ፍሬ የታለች? ቅዠት ነው ብላ ታልፈዋለች። ጣር ላይ ነው ብላ ትታገሰዋለች።
ደግሞ እንደገና ማን እንደሆነና የት እንዳለ ሲያውቅ ለደቂቃዎች ነቃይልና ፍሬስ ይላታል። ከ4 ወራት በኋላ ሰውነቱ አልቆ ሞተ። ሰው መቼም ወሬ ከየት እንደሚለቃቅም አይታወቅም። ሞቶ ከተቀበረ ተቀብሮ መረሳት ከጀመረ በኋላ ግን የመጨረሻ ሰዓቱ ላይ በጣሩ መሃል ፍሬ የታለች ብሎ ሚስቱን ሲጠይቅ ትዕግስተኛ ሚስቱ በለሆሳስ ምናልባት የምትሄድበት ካገኛት እስኪ ልርዳህ ብላ ትራሱን ፊቱ ላይ ጫነችበት እያሉ ያወራሉ።